በህዝብ የተገነባ ሚዲያን ተጠቅሞ የግል ፍላጎትን ማሳካት አይቻልም። ከአንድነት ለአማራ ህልውና ትግል አንድነት የተሰጠ የአቋም መግለጫ። በዘመናት በተፈበረከ የሐሰት ትርክትና ዘመን ወለድ ጥላቻ እየተገደለ እየተሳደደና ሀብት ንብረቱ እየወደመ መከራና ሰቆቃ የበዛበት የአማራ ህዝብ ደምና አጥንቱን ገብሮ ባቆማት ሀገሩ ላይ በህይወት መኖር ተከልክሎ እንደ ሰው ቀርቶ እንደ እንስሳት እንኳን መኖር ተነፍጎ ከግማሽ ክፍለ ዘመን በላይ ችሎ ለመቆየት ቢሞክርም ጊዜ ወደ ወንበር ያመጣቸው ጠላቶቹ ይባስ ብለው ደጁ ድረስ ሄደው ሊያጠፉት ጠመንጃ ሲያነሱ ባልሞት ባይ ተጋዳይነት ራሱን ወደ መከላከል የህልውና ጦርነት ከገባ 2 ዓመታትን ተሻገረ። ይህን የወገናችንን መከራ ቆመን አናይም ያሉና ከአማራ አብራክ የወጡ በተለያየ የዓለም ክፍል የሚገኙ የዲያስፖራ አባላትም ለትግሉ ይመጥናል የሚሉትንና ለውጥ እናመጣለን ብለው በመረጡት አደረጃጀት በመሰባሰብ የየድርሻቸውን እየተወጡ እንደሚገኙ መሬት ላይ ያሉት አርበኞችም ሆኑ መላው የአማራ ህዝብ የሚያውቀው እውነት ነው። በዚህ የህልውና ትግል እንቅስቃሴ ላይ ያሉትን ጉድለቶች ሳይንሳዊ በሆነ የፖለቲካ ትንተናና ትግሉ ከሚጠብቀው ሁለገብ ድጋፍ አንጻር የተፈጠረውን ክፍተት ለመሙላት እና የተበታተነውን የአማራ ፋኖ ትግል ወደ አንድ ወጥነት ያለው አደረጃጀት እንዲመጣ ለማገዝ ከተቋቋመበት ቀን ጀምሮ የተረዱት በጣም ብዙዎች ቢሆኑም በማወቅም ይሁን ባለማወቅ እንደ አፋሽ አደረጃጀት በመፈረጅ አንድነት መጣላችሁ የሚል የተዛባ ሐሳብ የሚያስተጋቡት ጥቂት ግለሰቦች እንዳሉ ከማህበራዊ ሚዲያና በጥቅምት 6 2018 ዓመተ ምህረት በኢትዮ 360 የቀጥታ ስርጭት ላይ በሁለት ጋዜጠኞች የቀረበውን በማስረጃ ያልተደገፈ ፍረጃ ሰምተን ለሁሉም የትግል ደጋፊዎች እውነተኛውን የአንድነትን አቋም በድጋሚ ለማብራራት ተገደናል። በዕለቱ በቀረበው ውይይት ላይ ድርጅታችን አንድነት ገና ከምስረታው ቀን ጀምሮ ሊያሳካቸው ያቀዳቸውን ጉዳዮች በዚሁ መገናኛ ብዙሃን ቀርበን በዝርዝር ያስረዳን ከመሆናችንም ባሻገር በበራሪ ወረቀቶች ወይም ፍላየርስ ጭምር በማሰራጨት ዓላማው፣ ራዕዩ፣ ተልእኮውንና ስትራቴጂካዊ ምልከታዎቹን በግልጽ አስቀምጠን ሳለ ከየትኛዎቹ ድርጅቶች ጋር ተቆጥሮ እንደሆነ ባይገባንም ሶስተኛ አደረጃጀት በሚል የተደረገው ገለጻ ፍጹም ከእውነት የራቀ ከመሆኑም በላይ መረጃን በማስረጃ አስደግፎ ማቅረብን ጠንቅቀው የሚያውቁት ሁለቱ ጋዜጠኞች አንድነት የሚባለው ሰራዊት እያደራጀ ነው የሚል በቦታ በጊዜና የተደራጁትን አካላት ጭምር በስም መግለጽ የሙያ ግዴታ መሆኑ እየታወቀ እነማን እንደሆኑ በመረጃው አልተገለጸም የሚል እርስ በርሱ የሚጋጭ መልእክት ማስተላለፍ አንድነትን እንደ ስጋት ከማየት ወይንም ከግለሰብ ፍላጎት የተነሳ ለሚዲያው የማይመጥን የስም ማጥፋትና ዓላማችንን በውል ተረድቶ ከጎናችን የተሰለፈውን ስር ነቀል ለውጥ ናፋቂ የአማራ ዲያስፖራ ግራ ከማጋባት የዘለለ ውሃ የማይቋጥር ውንጀላ መሆኑን ደግመን ለመግለጽ እንወዳለን። ከተደረገው ውይይት በእጅጉ የሚያሳዝነው እና በራስ ስሜት ወይንም በሌላ ገፊ ኃይል በተፈጠረ ምናብ ከአንድነት ጋር በቀጥታ ስማቸው የተጠቀሰው የሸዋና የጎንደር ጠቅላይ ግዛቶችን የሚመለከት ፍረጃ ለማስተላለፍ የተፈለገው አጀንዳ ምን ሊሆን ይችላል ብለን እኛም እንድናጤነው የትግሉ ደጋፊዎችም የዚህ መሰል የተወሰኑ አካባቢዎችንና መሪዎችን ጭምር ለመጠቃቀስ የተሞከረበት ዝግጅት ከበስተጀርባ ያዘለው ተልእኮ ምንድነው ብለው በጥንቃቄ እንዲመረምሩት ለማስታወስ እንገደዳለን። የአማራ ህዝብ የህልውና ትግል የመቋጫው ምዕራፍ ላይ እየደረሰ ባለበትና መሬት ላይ ያሉት የፋኖ አደረጃጀቶች የውስጥ ልዩነቶችን እያጠበቡ ወደ አንድነት በመጡበት ወቅትና በጎጃም የትንሿ እህታችን በዓለም ላይ ዋሴ ጠላት የጭካኔ ሰይፍ አርፎባት መስዋዕትነት መክፈሏን በተደራጀ መንገድ መዘከር ለዚህም ሚዲያው ተቀዳሚ ሆኖ መገኘት በሚጠበቅበት ዕለት እንዲህ ተባለ የሚል ያልተጨበጠ መረጃ ብዙ ህዝብ በሚከታተለው የቀጥታ ስርጭት ማስተላለፍ እውነት ለትግሉ መጨነቅ ነውን ብለን ደጋግመን እንድንጠይቅ እድል ከመክፈቱ ውጪ እንደ ጋዜጠኛ የሁለቱንም ወገን መረጃና ማስረጃ መርምሮ እውነቱን ማቅረብ እየተቻለ በደፈናው አንድነት መሬት ላይ ፋኖ እያደራጀ ነው የሚለው ውንጀላ በጠላት በኩል ለተሰለፉ ግለሰቦች የሚዲያ ግርግር ይጠቅም ካልሆነ በስተቀር ድርጅታችን አንድነት
የአማራ ፋኖን የህልውና ትግል በሁለገብ ድጋፍ ከማገዝና በወንድማማቾች መካከል የሚፈጠሩ ልዩነቶች እየጠበቡ አማራዊ አንድነት እንዲፈጠር ከመደገፍ የዘለለ የራሱ ታጣቂ የሚያደራጅበት የህግም የሐሳብም ሆነ የሞራል ዝግጅት የሌለው መሆኑን በድጋሚ ሁሉም አማራ ይወቅልን እንላለን። በመጨረሻም በውይይቱ ላይ የመሪዎቻችንን ስም ጭምር በመጥራት የተደረገው የሐሰት ትንተና ድርጅታችን አንድነትም ሆነ በስስት የምንደግፋቸው የፋኖ የአፋሕድ መሪዎች በሌሉበት በሐሰት የቀረበ ውይይት በመሆኑ የዚህ መሰል በህዝብ ድጋፍ በተገነባው የሚዲያ ተቋም የራስን ፍላጎት ለማስፈጸም የሚደረገው እንቅስቃሴ ከሆዱ እንዲታረም በጥብቅ እያሳሰብን አንድነት ለአማራ ህልውና ትግል አንድነት እንደ ስሙ የነጠረ አቋም ያለውና በእውቀትና እውነት የሚመራ የሁሉም ስር ነቀል ለውጥ ደጋፊ አማራውያን ቤት በመሆኑ በሐሳብ የበላይነት የሚያምን ሁሉ በጋራ አብሮን እንዲቆም ወገናዊ ጥሪያችንን እናስተላልፋለን። ዘላቂ አንድነት ለጋራ አሸናፊነት፣ አንድነት ለአማራ ህልውና ትግል አንድነት። ጥቅምት 7 ቀን 2018 ዓመተ ምህረት ሰሜን አሜሪካ